እሺ ቤተሰብ እንዴት ዋላችሁ? እንዴት አመሻችሁ? ቪዲዮን በየትኛው ሰዓት ነው የምታዩት? ዛሬ ቅዳሜ ላይ ነው ባክቴስት ያደረኩት። ስለዚህ ሁለት ቪዲዮ እያያችሁ እንደሆነ ተስፋ አደርጋለሁ። ባክቴስታችን እንግዲህ ዛሬ ነው ይመስል ነበር። 900 ሉዝ ላይ ናችሁ ይላል። ማለ ኢንተርኔት ወጣ ብሎ ስለነበር የመጨረሻውን ሉዜን ብቻ ይዘውልኝ ነው ማለት ነው እንጂ በጣም ገራሚ ሳምንት ነበር። አንድ ባንድ ዊን ስናደርግ ነበር እና የተወሰነ ነገር ደግሞ አሁን በቮይስ በቃል በድምጽ ልበላችሁ ነው። እንግዲህ አብዛኞቻችሁ እንደውም በጣም ታረንቁትና የምትፈልጉት እነዚህ በድምጽ ማውራቸው ነገሮች ነው። ያው ሰዓት ለመቆጠብ በሚል ነው እንጂ ባክቴስት ወይዘው የማደርገው ወደ 1 ሰዓት ከምናምን ነው። ሶስቱን ሁሉ ሼር ከማረጋችሁ በሚል ነው። ከፖድካስቱ ጋር 2 ሰዓት ምናምን ስለሚሆን ሰዓት ለመቆጠብ በሚል ነው። እናንተን ጊዜ ቪዲዮዎችን ፓውዝ እያደረጋችሁ መሀል ላይ የምጽፋቸውን ኖቶች ማየታችሁን አትርሱ። እና እስቲ ሲቀጥል እንዴት ነበር ሳምንቱ የሚለውን ነገር የተወሰነ ነገር እንበልና እንግዲህ ሳምንቱ እየጀመረ በዲኤክስ ወይም በዶላር ኢንዴክስ ዊክሊ ፊውጂን ቀጥታ ነክቶ ነው የጀመረው እና በቃ ሳምንቱ በጣም ኪ ሌቭል ብዬ ነው የጠበኩት ዊክሊ ፊውጂ ነው በጣም ማለት ነው። ምክንያቱ ደግሞ በዚህ ሳምንት በጣም የሚታይ ወይ ደግሞ ፕራይስ መሄዱ አይቀሬ ነው ተብሎ ቀድሞ የሚታሰበው ቦታ ዊክሊ ፊውጂ ላይ ስለነበረ ማለት ነው። ቅድም ጀምሮ ላይ እንዳያችሁት ፕራይስ ከላይኛው ዊክሊ ፊውጂ እየተመለሰ ስለነበር አሁን ደግሞ የኛው ዊክሊ ፊውጂ መንካት ነበረበት። ምናልባት ዊክሊ ቻርት ላይ ካረኩላችሁ ወደም ብታዩት ትችላላችሁ።
ዊክሊ ቻርት ላይ ይመስላል እንደዚህ ነበር የዘጋው። ሶችኛው ሪፊጂ መነካቱ አይቀሬ ነው። እዚህ ጋር ደግሞ ዶላር ኢንዴክስ ላይ ካየነው ደግሞ እሺ ያና ፕራይስ እነዚህ ቡሊሽ ነው ያለው። ሶ እንዲህ መጥቶ ይሄን መንካት አይቀሬ ነበር። ይሄ እንግዲህ እንዳልኳችሁ እንዳሳያችሁ እንዳያችሁት ወዲያው ገና ፕራይስ እየከፈተ ወደ ዊክሊ ፊጂ ሄዶ ነው የከፈተው። ምንም ማድረግኛ ማንችለው ነገር ነው ማለት ነው። ዶላር ኢንዴክስ ላይ እንደዛ አደረገ እንጂ ደግሞ ዩሮ ላይ ደግሞ ዊክሊ ፊጂን አልነካም። ስለዚህ ኤስኤምቲ ነገር ተፈጥሯል። ግን ይሄ ኤስኤምቲ ሚዛልቅ አይነት ነው እንደ ለማለት ሚዛልቅ አይነት እንዳልሆነ የገባኝ ካነካኩ ነው። በቃ ይሄ በጣም ኢንቲቲ ፍለጋ በአንዴ ፕራይስ ሄዶ ነካ እንጂ በኖርማል የትሬዲንግ እንቅስቃሴ ሄዶ የነካበት ቦታ አይደለም። ያ ማለት እዚህ ጋር ነበር ማለት ነው እንትና የተመለሰው ዩሮ ላይ። ስለዚህ ዩሮ ላይ ወደ ዊክሊ ፊጂ መምጣት አይቀሬ ነገር ነው፣ ግን የሆነ ሰፖርት ይፈልጋል ማለት ነው። ሶ እዚህ ጋር ዴይሊ ኢፊጂ ወይም ደግሞ ኢንቨርስ ፌር ቫልዩ ጋፕ ነበር እዚህ ጋር ዴይሊ ኢንቨርስ ፌር ቫልዩ ጋፕ ስለነበር በዚህ ኢንቨርስ ፌር ቫልዩ ጋፕ ተመስርቶ ፕራይስ እንደሚመጣ ለመገመት በጣም ግልጽ ነበር ማለት ነው። ምናልባት ኪ ሌቭሎችም በደንብ እንታዩ ሶስት ቻርት ላድርግላችሁና የንስቲ አይተም ፍሬም ላይ ነው። አይተም ፍሬሞቹን በዚህ እናያለን። ለምሳሌ ዴይሊን እዚህ ጋር ብናየው ማለት ነው እሺ ይሄ እንግዲህ የዲኤክስዋይ ዴይሊ ቻርት ነው። ሶ ዴይሊ ቻርት ላይ እንደምታዩት ወደታች ፕራይስ ከመጣ አይቀር የሚያካቸው ቦታዎች ነበሩ ማለት ነው። እዚህ ጋር ዴይሊ አርቢአርቢ ነበረች፣ እዚህ ጋር ደግሞ ዴይሊ ኦርደር ብሎክ አለ። አሁን ያለነው መች ላይ ነው? ማክሰኞ ላይ ሰኞ ላይ ገና እንዳለ አትርሱ። ሶ ኦሬዲ እዚህ ጋር ሄዶ ነካው፣ ከዛ እዚህ ጋር መጣች ማለት ነው። ዩሮ ላይም ደግሞ ካያችሁ እዚህ ጋር እችና ዴይሊ ኢፌር ቫልዩ ጋፕ እችኛው ማለት ነው። እሺ ወደ ተመልሶብናል፣ ወደኋላ ተመልሶብናል። እሺ መለስ እችኛው ማለት ነው። እችኛው ዴይሊ ፊጂ እችኛው ዴይሊ ፊጂ ናት እና ዲኤክስዋይ ላይ ደግሞ ያ ዴይሊ አርቢአርቢ የኛው ማለት ነው። እችኛው ማለት ነው። ወደዚህ እችኛው ነው የመጣው። ዩሮ ላይ ይሄን ዴይሊ ፊጂ ከነካ በኋላ ወደታች እንደሚወርድ ግልጽ ነው። ለምን ዊክሊ ፊጂ ሳይነካ ፕራይስ ስለመጣ ማለት ነው። የዋን አወር ቻርት ነው የሚያወራው ማለት ያለው። ሶ ከዚህኛው ቻርት በኋላ እንግዲህ እዚህ አካባቢ ሴል ለማለት ሞክረናል። አይ ቲንክ ያ እዚህ አካባቢ ሴል ለማለት ሞክረናል እና እስከዚህ አካባቢ ድረስ አሪፍ የሆነ የፕራይስ እንቅስቃሴ ማየት እንችላለን ማለት ነው። እስከዚህ አካባቢ ድረስ ሌሊቱ ሙሉ እየተጓዘ ከመጣ እዚህ አካባቢ አሪፍ እንቅስቃሴ ይዘናል ማለት ነው። ሶ እዚህ እስከ ዴይሊ እስከ ለንደን ላው ስካልፕ ለምታረጉ በተለይ እርግጥ ይሄ ስዊንግ ትሬድ ራሱ ለምታረጉ አሪፍ ነው። ቆይ አሱቼ ባሳያችሁ ወይም ዋን አወሩ ይሄ ማለት ነው። ዋን አወሩ እዚህኛው አካባቢ ላይ ነው ኒውዮርክ ሴሽን ሴል ነው። ስዊንግ ብትጫወቱ እስከዚህ ድረስ መጣው ትችላላችሁ፣ ግን ይሄ በጣም ስዊንግ ሃይ ስለሆነ አሪፍ ነው እና ስካልፕ ለምታረጉ አሪፍ ነው። ሶ እስከዚህ አካባቢ ፕራይስን ሆልድ ማድረግ ይችላል። እዚህ ጋር ነበር በለንደን ሴሽኑ ቪዲዮን ተመልሳችሁ ብታዩ የኤጀንት ሴሽኑ እንትን ቲፒ ያካለን። ሶ በዚህ አይነት መልኩ ነበር ፕራይስ የተባለው እና እዚህኛው ላይም እንደዛው በጣም አግሬሲቭ ሙቭ ነበር። የለንደን ሴሽኑን እዚህ ጋር ነበር ያወጣው ማለት ነው። ሶ ሰኞ ዕለትን በዛ መልኩ አጠናቀቅ ነው። ሰኞና ማክሰኞ በዚህ ምንም ኒውስ የለም። ፎሚሲ ደግሞ ሮብ ማታ ነበር። ሶ ጠንቅቅ እያለን ነበር። በተለይ እዚህ ጋር ለምሳሌ እኔ ዋን አወር ፊጂ ሁለተኛው ዋን አወር ፊጂ ጋር እስከሚመጣ ድረስ ፕራይስን አልወስድም ወስኜ ነበር። አሳያችሁ እስከዚህኛው ዋን አወር ፌር አለ። ሁለተኛው ዋን አወር ፌር ቫልዩ ጋፕቶች ሲኖሩ ፎር አወርም ሲሆኑ ሁለተኞቹ ጋር ፕራይስ ሲደርስ ሞል ስትሮንግ የሆነ እንቅስቃሴ ይኖረዋል። በዚህ መልኩ ነበር የተጓዘው። ከዛ ለንደን ሴሽን ላይ እኛው ስጠብቅ ትሬድ አልወሰድኩም። ኒውዮርክ ሴሽን ደግሞ መጣ። ኒውዮርክ ሴሽን እንግዲህ ወደ ፎር አወር ፌር ቫልዩ ጋፕ ነበር ፕራይስ ለመሄድ የመረጠው እና ወደ ፎር አወር ፌር ቫልዩ ጋፕ እንግዲህ ሲሄድ
እስከዛ እንዲሄድ ከዛ ጋር ሴል ለማለት የሚጠበቅበት ምክንያት አልነበረም። ማስታወሻው ከዚህኛው እዚህ ጋር ዋናው አርቢአርዲ ስለነበረች እኛው ማለት ነው ሪባናስ የዴሊቨሪ ናስቺ ከዚህ ጋር ሴል ብዬ እንዲህ ስትመለስ በእንትን ቫይብሬሽን ወጥቶ ማለት ነው። ሶ አይ ቲንክ በስቶፕ ነው ስለሚወጣው ቻው እንዲወጣ ሶ በዚህ ልክ እንግዲህ ወደ ላይ እንደዚህ እስከወጣ ድረስ ደግሞ እስከዚህኛው ፎርዋርድ ፌር ቫልዩ ጋር መጠበቅ ግድ ነው። ሌላ ትሬስ አንወስድ ፎርዋርድ ፌር ቫልዩ ጋር ፕሮቫይዝን ሲደርስ ኦልሬዲ ኒውዮርክ ሴሽን ስላበቃ ከዚህ በኋላ እንግዲህ የሌሊት ትሬድ አንገባም ማለት ነው። ሶ እስከ መቼ ነው የምጠብቀው? እስከ ነጋታው ማለት ነው። እስከ ዊድነስዴይ ላይ ኤፍኤምሲ እንዳለ እያወቅኩ ነበር ባኪስ ላይ ትሬድ ነው ወስደው የሞከርኩት ምን ያህል ያዋጣል ኤፍኤምሲ ያለ ትሬድ ማድረግ ለሚለው ማለት ነውና ፎርዋርድ ፌር ቫልዩ ጋፕን ፕራይስ እዚህ ጋር ሌሊት ላይ እዚህ ጋር እንዲነክቶስ ነበር። እዚህ ጋር ፎርዋርድ ፌር ቫልዩ ጋፕ ነካ እንጂ ተመልሶ ደግሞ እዚህ ጋር ሌላ ፎርዋርድ ፌር ቫልዩ ጋር ተፈጥሮ ነበር። እዚህ ጋር ላሳያችሁ ሲናር ሶስተኛው ቻርት ላሳያችሁ ዲኬሊያ ስለወጣን እሺ ያለነው ወሽ ነው ፕሮብለስ አይደል ቢዝነስ ታይም አርብ ነው ባይ ሰማራሴ ነው ቻን ፎርዋርድ ፌር ቫልዩ ጋር ከነካ በኋላ ፕራይስ እዚህ ጋር አካባቢኛው ነው እዚህ ጋር ነው ሴል ለማለት ያለ ነው። እዚህ ጋር ደግሞ ነው ሌላ ፎርዋርድ ፌር ቫልዩ ጋር ተፈጠረ አያችሁ። ሶ ሴሽን ሲያልቅ ኦልሬዲ ፎርዋርድ ፊጂ ነካ ማለት ነው። ሁለት ፎርዋርድ ፌር ቫልዩ ጋፖች ውስጥ ፕራይስ ቆመ። በጣም ከባድ ነው እንትን ነው ማለት ነው። እንግዲህ ግልጽ የሚሆነው ነገር የኛው ፎርዋርድ ፌር ቫልዩ ጋፕ እስከነካና እንዲህ እስከመጣ ከዛ እንዲህ እስካለ ወደ ላይ እንዲሄድ ነው አይደል? እዛም ሲዬ ነበር እቺኛን ሊኪቲ ማስወጣት አለበት። ደግሞ በዚህ ፎርዋርድ ፌር ቫልዩ ጋፕ ነው ወደ ላይ ሜሮን ስቴት ተመልሶ አሁን ደግሞ እዚህ ጋር ሌላ ፎርዋርድ ፌር ቫልዩ ጋፕ ተፈጥሯል። ኦል ደ ብሎክም ማለት ነው የኛው ፎርዋርድ ፌር ቫልዩ ጋፕ ቢያንስ እስከዚህ አካባቢ ድረስ መሄድ ነበረበት። ለምን እዚህ ጋርም ሌላ ፎርዋርድ ፌር ቫልዩ ጋፕ አለ። ዲቻቱን ሰፋሪ ይራሳቸው እንትነኛ ፎርዋርድ ፌር ቫልዩ ጋፕ ነካ እዚህ ጋር ሌላ ፎርዋርድ ፌር ቫልዩ ጋፕ ነካ። ሶ ምንድነው የሚጠበቀው? ይሄኛው ራሱ ፎርዋርድ ፌር ቫልዩ ጋፕ ነው ማለት እንዲህ መጥቶ እንዲህ ነው ያለበት ማለት ከዚህ ያመጣ ወደ ፎርዋርድ መጥቶ እዚህ ጋር ሌላ ፎርዋርድ ከነካ እንዲህ ብሎ ቺኛው ሃይት ሰዓት ካወጣ ማውጣት ነው ወደ ዊክሊ መድረስ ያለበት ኖርማል ማርኬት ላይ የሚንቀሳቀስበት መንገድ ከሆነ ማለት ነው። አሁን ምንድነው የሆነው ካለን የኛውን ፎርዋርድ ፌር ቫልዩ ጋፕ ከነካ ወራኔ ባያልኩት ወረደታች ኦኬ መቃወን ኤፍኤምሲ ላይም ነው ኖርማል እንቅስቃሴ ብሮ አታረግም ማለት ነው። ስለዚህ እስቲ ላሃኝ ከዛ እንግዲህ ኒውዮርክ ሴሽን ላይም ዳስማችን እንጃ ለንደን 22 እስከ ለንደን ነው እንጂ በጣም የሚሰጥ እንቅስቃሴ አድርጓል አይመስለኝም። እዚህ ጋር ሴል ለማግባት ምክንያት የሚሆን ነገር አለ ወይ ካለን እኔ በኔ በኩል አይታይም። እዚህ ጋር ማለት ነው እዚህ ጋር ለነሱ ሲከፍት እንግዲህ እዚህ ጋር ነው ሶ የዚህ ጋር ከዚህ ሃይ ምንም እዚህ ጋር ምንም ታይ እንትን የለም ዋን ኦር ፌር አርቢአር ጋር ራሱ አልደረሰም። ምኑ ከዚህ ጋር ሴል ለማለት ምክንያት የሚሆን ነገር እዚህ ለንደን ኒውዮርክ ሲቲ ሲከፍት አልነበረም በአይሲቲ ማለት ነው ማለት ሶ ብቻ ግን ወረደ። እርግጥ እዚህ ጋር ሴል ያለ ሰው እስከ ዊክሊ ፊጂ ሆልድ ካደረገ ለኤሪክም ስለሚነካለት አሪፍ ትሬድ ነው። ግን እዚህ ጋር ሴል ለማለት ምክንያት ነው የለንደን ሃይ ከማውጣት ነው የኛዋን ሃይ ከማውጣት በተረፈ ሌላ ምክንያት የለውም። ከለዛው ከለፎራው ፊጂዎች ያሉ ማለት ሶ መጣ ይሄን ላው እንትን ለንደን ዊክሊ ፊጂ ነካው። ከዛ ደግሞ ዊክሊ ፊጂ ነክቶ ዊክሊ ፊጂ ውስጥ ነው እንግዲህ እንደዚህ አይነት እንቅስቃሴዎችን ሲያደርግ የነበረው እንደዚህ እንደ ቶኪዮ አይነት ማለት ለዚህ ውስጡ ላይ ነው እንግዲህ ዊክሊ ፊጂ እዚህ ጋር ብቻ ሰምሬ ተውኩት እንጂ ራሱ ውስጥ ነው ኤንዲፊቲ ያስወጣው። ሶ እዚህ ጋር ይገን ካለቀ በኋላ እዚህ ጋር እንግዲህ 8 ኪሎ ዞን የሚጀምርበት ነው እንጂ ኦልሬዲ ከዚህ ጀምሮ ለንደን ሴሽን ነው እነዚህ በዚህ መልኩ እንዲካወጣ ከዛ በኋላ እኛ እንግዲህ የምናየው ኤክስፒሪየንስ ከዚህ እስከ ፎርዋርድ ፌር ቫልዩ ጋፕ ድረስ ምን ለማድረግ ነው ባይ ነው ማለት ነው። ቢያንስ እስከዚህ እስከ ኤዥያን ሃይ ድረስ ማለት ነው። እዚህ አካባቢ ትሬድ ስታር እነዚህ እንትኖች ሃዮች ከነዚህ ሃዮች በላይ እዚህ ጋር ሲዘጋ እና 55 ሚኒትስ ላይ እንዲህ ሲዘጋ ሳይሲዲ ስለሆነ ኦልሬዲ ሳይሲዲን ተማምነን ሃይ እስከዚህ እስከ ፎርዋርድ ፌር ድረስ ትሬድ መውሰድ ይቻላል። ለኪን ወስደናል እኛው ያ ወስደናል ሶ እንደዚህ ነው የሆነው። ከዛ ለንደን ሴሽን ተመለሰ እንዲህ በዚህ መልኩ ለማል እንትን አርቢአርዲዎችን ፈጠረ ማለት ነው። እዚህ ጋር አርቢአርዲ ያለ እዚህ ጋር ዋናውንም አብልጭ ራሳት ካና እኛ አርቢአርዲ ነው ራሱ ላሰመርኩት እንጂ አይ
ኖ ሶሪ ይሄ ነው ዋን ኦር ፊ አርቢያር ዲስ ዋን ኦር ፌር ቫልዩ ጋፕ አለ ግን እዚህ ጋር አርቢያር ዲም አለ ሌላ ዋን ኦር ፌር ቫልዩ ጋፕ ተል እቺኛው ኦሬዲ ተናክቶ ሄደ ስለሆነ ይሄኛው ስለዚህ ሊወጣ አንፈልግም ግን እዚህ ጋር ዋን ኦር ፊ ጋር ያልገባበት ምክንያት እንግዲህ አሁንም በሰከንድ ሌግ ነው የሚገባው ብያለሁ በተለይ በጣም ፕሪሚየም ላይ ያለ ፊ ስለሆነ ሰው ሰከንድ ሌግ ሁለተኛው ፊ ጋር እዚህ ጋር አርቢያር ዲም ነው እዚህ ጋር አርቢያር ዲም ተጠቅሜ 5 ሚኒትስ ላይ ባይ ቢ ነበር ወዲያው ነበር ያወጣኝ እኛን ተጠቅሜ እንዲያለው እንዲያወጣኝ ሰው አንተ ኖርማል አይደለም መሰለኝ እየተውኩት ከዛ እንግዲህ ሄዳ ስሜዶ አልቀረም እኔም ተውኩት ማለት ነው ኖርማል ነው እንግዲህ እንዲያ ነገር ቴክኒክ ላይ ያጋጥማል በተለይ በዚህ ፕራይስ አክሽን ኖርማል ነው በጣም ብቻ 5 ሚኒትስ ኤስዲ ተጠቅሜ ነው እንደተለመደው ትሪያርስ የነበረው ሞር ስቲል አሳያችሁ አሳያችሁ የተስተያየ ነው የፋይል ላይ ነው ቆይ አርብ ነው ይሄማ የኛው ካንድል የኛውን ሃይ አርቢያር ከወሰደ በኋላ ከዚህኛው ካንድል በበዲ ሃይ ላይ እዚህ ጋር ነው ጋር ፊውጂ እስኪፈጠር መጠበቅ ይችላል ግን ሲአይሲዲ ኦሬዲ ያኔ ባቂ ክሊር ሲአይሲዲ ነው የኛው ልክት የወሰዱት ሁለት ካንድሎች ናቸው ይሄኛው ደግሞ ከሱ ሃይ በላይ ነው የዘጋው ሲአይሲዲ ነው ሰው ገባውት አወጣኝ ተውኩት ወራይ ሌዱ ላይድም ይችላል ግን በቃ ተውኩት ለምን እንዴት እንትን ጥሩ ነው እናንተ ለምን ኔት ግልጽ ሴታፕ ፕራይስ በሚሰብርበት ጊዜ ሁለተኛ ቶሎ አለመጫን አሪፍ ነው ዛሬ የሆነ ዊን ማድረገው ትሬድ ሊያመልጠኝ ይችላል ግን ሌላ ጊዜ በጣም ብዙ ሎስ ከማድረጋቸው ትሬዶች ያተርፈኛል ማለት ነው እሱ የተፈጠረ ይሄን ይመስላል እና በእነዚህ መልኩ ተርስዳይን ጨረስ ነው ማለት ነው ተርስዳይ እንግዲህ ወደ ሌላ ጨረስ ነው አሁን አርብ ሲመጣ አርብለት ላይ ምንም ይሶች አልነበሩ በጣም አዛቀን እንደሚነበር ነው በቃር ሲበዛ ማለት ነው እነሱም የለም እንትን ጭራሽ ባንክ ሆሊዴዎች ነበሩ ነገር ግን እብድ እንቅስቃሴ ሲሆን ይታያል እዚህ ባክቴስት ላይ ራሱን ፒሌም ወስጃለሁ ቻናል ላይ ሼር ስላደረኩት ነው እንደውም ሊሚት ራሱን ለማስቀመጥ ስታደፍ የነበረው ብቻ አንዳንድ ጊዜ የሆነ ካንድል ሲዘጋ አለመጠበቅ አሪፍ ሊሆን ይችላል ኦሬዲ በመጀመሪያ ካንድል አሪፍ ነገር ካያችሁ ማለት ነውና 15 ሚኒቱ እብደት እንዳለው ነው 5 ሚኒቱን ግን ላሳያችሁ ትንሽ ይሻላል ነው አርቢያር እዚህ ጋር በጣም ኢንቴንድ ውስጥ ያደረገኝ መሰረት በጣም ብዙ ፒዲአርዎች ነበሩ እዚህ ቦታ ላይ ያውና እዚህ ጋር ኦሬዲ የኛው ፎርዋርድ አርቢያር ነው ይሄኛው ጋር ላሳያችሁ እዚህ ፎርዋርድ ላይ ባሳያችሁ ተሰማ ፎርዋርድ አርቢያር ነገር ናት ሶሪ በጣም ሶሪ ፎርዋርድ ፊጂ ነው ፎርዋርድ ፌር ቫልዩ ጋፕ ነው አርቢያር ዲ አይቲንክ ያልኩት እዚህ ጋር በጣም ቢግ የአርቢያር ዲ ካንድል ስለተፈጠረ ነው ያ የኛው ኬስ ስለነበረ ነው የፎርዋርድ ፊጂ እዚህ ጋር ፎርዋርድ ፊጂ አለ ከዛ at the same time እዚህ ጋር ዋን አወር ፊጂ ላይ ነው ያለነው ሊኩዊዲቲ እዚህ ጋር ወጥቷል ሶ ሊኩዊዲቲ ከወጣ በኋላ ኦሬዲ የኛው ነገር የዘጋበት መንገድ እርግጥ ሲአይሲዲ ባይሆንም በጣም በቃ እንደ አርቢያር ዲ አይነት ነገር ሆኖ ነው የዘጋው የኛው ካንድል ማለት ነው እሺኛው ወደ ላይ ከተጣሰች ሲአይሲዲ ናት እሺኛው ወደ ላይ እንዲ ፕራይስ እንደመጣስ ብሎ በበዲግን በጣም አጉል አካሄድ ነው እንዲየከፍተው ወደታችን ሊኩዊዲቲ ማላሳየም በቃ አጉል አካሄድ እንዲመድ ሲጀምር በእንትኑ በቪአይፒ እዚህ አካባቢ ምናምን ባያልኩት ያልኩት ነው ሼር አደረኩላቸው እና በጣም በቃ የፈጠኑ ልጆች እዚህ አካባቢ ነው የገቡት እንጂ አብዛኞቹ ልጆች አልገቡት ቻርቱ ሲያዩ ኦሬዲ ቲፒ ነክቷል እና በጣም እብደት ከዛ ቻርቱ ቲፒ ራሱ ሲነካ እኩል አልነበረም የሚነካው አያችኋት እኛ 5 ሚኒት እንጂ እንትን ቶኪዮ ሃይን ብቻ ወጣቶች እኔ እስከዚህ ነበር ሁሉ ለማድረግ ያሰብኩት ቶኪዮ ሃይን ግን ሲያወጣ እዚህ ጋር ዘጋሁት ከዛ በሁለተኛው ካንድል ነው 15 ሚኒት ላይ አንድ ካንድል ነው ግን 5 ሚኒት ላይ በሁለት ካንድል ነው ነካውና እኛን ባንዴ ነው ሲያወጣው እስከዚህ እንትን ዴክስ ወይ ሰው ከዘጋሁት በኋላ ሄደው ብቻ በዚህ መልኩ እብድ የሆነ እንቅስቃሴ ነበር ከዛ እቺኛው እዚህ ጋር አሪፍ ሴታፕ ነው የተፈጠረችው እዚህ ጋር ኮንሶሊዴሽን ነበር አያቸው ማኒፑሌት ነው ያደረገው ማኒፑሌት ሲያደርገው ደግሞ እዚህ ጋር ነውት ዋን ኦር ፌር ቫልዩ ጋፕ እንዲነክቶት ነበር ማኒፑሌት ያደረገው ካንድሉ የኛው ካንድል እዚህ ጋር እንዲካፕቶ እዚህ ጋር ነው የዘጋው የኛው ካንድል እዚህ ጋር እንዲካፕቶ ወደ ላይ ነው እና ትሬድ ለመውሰድ አሪፍ ነው ግን ከኪል ዞን ውጪ ስለሆነ ትሬድ አልወሰድኩም ሶ እንደጠበቀው ባይሴል ሊኩዊዲቲ እዚህ ጋር ፕራይስ ወሰደ ባይሴል ሊኩዊዲቲ ከወሰደ በኋላ እዚህ ጋር ይመስለኛል ሴል ለማለት ነው ይሄን እንደወሰደ እዚህ ጋር ይሁን እዚህ ጋር ከአንዳንዱ ላይ ብቻ
ሴል ለማለት እንደሞከርኩት አውቃለሁ። እና ያው ፕራይስ በሴሪኪቲ ማለት የሚመለስ አይነት አልነበረም እና በሴሪኪቲ በጣም ወደ ላይ ሄዶ ምን ብሎ ቆይቶ ሰነባብቶ እዚህ ጋር እንደውም ይሻላል፣ እዚህ ጋር ይሻላል ትንሽ እስከዚህ አካባቢ መቶ ዋናዎች ፊጂ ናክቶ ስለነበረ ሲሄድ የነበረው በብሬክ ኢቨን ለመውጣትም አሪፍ ነው። ግን እነዚህ አካባቢ ነው እንደሚመስለው ተመልሶ ነው እና እርግጥ ፕራይስ ዞሮ ሄዷል፣ ወደታች ወርዶ ነው እንትን ሳምንቱን የዘጋው። አልቀረለትም ወረዶ ባይሴሪኪቲ ግን ያው ሞል ሊኩዊዲቲዎችን ሲፈልግ ብዙ ሰው ዛጋ ባያለ እየተበላ ምናምን ነበር። ከዛ አንፃር ታሪፍ ያለው ማለት ይቻላል። እንደውም በአንድ ሉዝ ብቻ መውጣት እንዴት ማርኬት ፕራይስ አክሽን ሲኖር በእንዴት መልኩ መትረፍም ትልቅ ነገር ነው። ብቻ እስቲ የዲኤክስዋይ እና የዩሮ ባክቴስት ዲን ይወስዳል። ናስዳክንም ትሬድስ እያደረግን ነበር፣ በናስዳክም ያተረፍንበት ሳምንት ስለነበረ እሱንም እስቲ ባክቴስት እናደርጋለን። የናስዳክ ባክቴስት በጣም አጭር ስለሆነ ፈጠን እናድርገን እሱን ባክቴስት አድርገን ወደ ፎርካስታችን እናልፍ ይሆናል። አሁንም አብራችሁን ቆዩ።
እሺ ከናስዳክ ባክ ቴስት እንግዲህ ተመልሰናል። ዛሬ በጣም ትሬዲንግ ቪዲዮ ሲያናዳኝ ነበር። የምር የኢንተርኔት ችግር ይሁን እንጃ በጣም አዛ ነበር። እኔስ እሺ በዚህኛው ቢያንስ በትክክል ሳይመዘገብ አይቀርም። ያም ሆነ እስቲ የተወሰነ ነገር ደግሞ እንበል። እሺ እንግዲህ ናስዳክ በጣም እብድ ቻርት ነው። ለመጀመሪያ ናስዳክ ታስተዋወቃችሁ በዚህ መንገድ ነው የሚሆነው። መጨረሻ እብድ ነው እና እንግዲህ እንደምታዩት ዊክሊ ፊጂ ተፈጥሮ ነበር እንትን ያለው ፕራይስ እዚህ ጋር ዊክሊ ላይ ባሳያችሁ ያለፈው ሳምንት እንግዲህ ሲዛጋ ማለት ነው። ሶ ወደ ዊክሊ ፊጂ ይመጣል ማለት እንዴ በኔት አግሬሲቭ ሙቭ ከፍቶ ይመጣል ማለትም ከባድ ነው። ዝም ብሎ ደግሞ ኦል ታይም ሃይ ላይ እንደመሆን ይሄዳል ማለትም ከባድ ነው። ስለዚህ የተወሰኑ እንግዲህ ኪ ሌቭሎች ወደ ታች ስላሉ ቢያንስ ወደዚህ ዴሊ ፊጂ ይመጣል የሚል እንትን ነበረም ማለት ነው። ግምት ነበረ በኔ በኩል ወደዚህ ዴሊ ፊጂ ቢያንስ ይመጣል የሚል ማለት ነው። እና ወደዚህ ዴሊ ፊጂ ከመጣ ከሚመጣበት አጋጣሚ ለመጠቀም ነበር ፕላን አድርጌ ነበር። ሶ ወደ ዴሊ ፊጂ እንግዲህ ፕራይስ ሲመጣ በዚህ አይነት መልኩ ነበር የመጣው። ይሄ 8 ሰዓት እንግዲህ ላይ ትሬድ የምናደርገው ኒውዮርክ ሴሽን ሲጀምር እንጂ ሌላ ሰዓት ላይ ናስዳክን ትሬድ እንደማናደርግ የታወቀ ነው። እንደ ድሮ ቢሆን 9 ሰዓት ተኩል ላይ ነው እንደውም፣ ግን አሁን ሙሉ ኒውዮርክ ሴሽን እንደሚጠቀም ስላስተዋልኩ ነው እሱ ላይ ትሬድ ማድረግ ጀመርኩት። ሶ የመጀመሪያው ትሬዳችን የነበረው እዚህ ጋር ከፎርዋርድ ፌር ቫልዩ ጋፕ ነው። እዚህ ጋር ፎርዋርድ ፌር ቫልዩ ጋፕ ፈጥሮ ነበር። ሶ እዚህ ፎርዋርድ ፌር ቫልዩ ጋፕ ላይ ነበር የገባ ነው። ፕራይስ እንግዲህ ፎርዋርድ ፌር ቫልዩ ጋፕን ተነካ ማለት ነው። 5 ሚኒት ነው መሰለኝ ግልጽ ነው። ናስዳክ ላይ 50 ሚኒት ኢንትሪ መጠቀም በጣም ከባድ ነው። እንኳን 50 ሚኒት 5 ሚኒት ራሱ እንደዚህ አግሬሲቭ ቻርት ጎልድ ጋር ምናልባት የሚያመሳስለው ብዙ ነገር ያለ ይመስለኛል። ጎልድ ትሬደሮች ነገር በሉ ናስዳክን ባክቴስ እናረካ ያሉት በጣም ቻርት ነው እና ትሬዲንግ እንግዲህ ለማድረግ ፎርዋርድ ላይ ኦልሬዲ ፊጂን ስለነካ ስለጨረሰ ለንደን ሃይ ስለወሰደ ኒውዮርክ ሴሽን ትሬድ ላደርግ ምንም ምክንያት አልነበረኝም። ተጠብቅ የነበረው ብቸኛ ነገር ኒውዮርክ ሴሽን ከተከፈተ በኋላ ማለት ነው። እዚህ ጋር ይሄ የ8 ሰዓት ላይ ነው እንግዲህ የነሱ ኒውዮርክ ሴሽን በትክክል የሚከፈተው። ሶኛውን በ5 ሚኒት ላይ ፊጂ ከነካ በኋላ ወደ ታች እኛን ላው ወጥቶ ግን በበዲ እንዲዘጋ ነው። እዚህ ጋር በበዲ እንደፈለኩ ሲዘጋል ለወሰር ከዛ ወደ ሰው ይዘ ሪትሬስ አድርጎ ወደ ፊጂ ማግባት ስለበት እንድል ፈጥሮ ነበር። እስከ ዴሊ ፊጂው ሪስክ እንትን አላረኩም፣ ምንድነው ታርጌት አላረኩም። ምክንያቱም ደግሞ ግልጽ ነው ማለት አግሬሲቭ ቻርት ስለሆነ ምን እንደሚያደርግ ስለማይታወቅ ወደ ኒየረስት ሊኩዊዲቲ ነው ዳይሬክሽን ወደዛው ነው። እዚህ ጋር ዩናይትድ ስዊንግ ሃይ ስዊንግ ላው ወደ ሊሄድ ስለሚችል እስከ እሱ ድረስ አላረኩም። እስከ እሱኛው ላው ድረስ ወይም እስከ ለንደን ላው ድረስ ይመስለኛል እስከዛ ላው ድረስ ነበር ያርኩት። 3 አራር ይዤ ውልቅ አልኩ ማለት ነው። ከዛ በኋላ እንግዲህ ወደ ዴሊ ፊጂ መጣ። ዴሊ ቻርት ላይ ከመጣ በኋላ እንዳያችሁት እዚህ ጋር በጣም 5 ሚኒት ላይ እንዴት እንደሄደ እዚህ ጋር ወጥቶ እስከዚህ ጋር ይዘጋው። ከዛ እንግዲህ እዚህ ጋር ከገባ አራሬን በትክክል ስለማይሰጠኝ እስከ ኦል ታይም ሃይ ድረስ ነው በዚህ ታርጌት ያደረኩትና በትክክል እንደማይሰጠኝ ስለማቅ ቢያንስ ሪትሬስ አድርጌ እዚህ ጋር ሪትሬስ አድርጎ በደንብ ወደ እንትኖችን መጥተው ነው ወደ ላይ የሚሄድ ጀመረው እና በጣም ናስዳክ ላይ ሪትሬስ ማድረግ በጣም አሪፍ ነገር ነው። እሺ በመጨረሻ በቃ ማለት ሪትሬስ ማድረጉ ስለማይቀር ተቻኩሎ መግባት አያስፈልግም፣ ወይ ሲሲዲ ተራሱ ተጠቅሞ ለዩሮ ምናምን መግባት አያስፈልግም። እና እኔ ኦል ታይም ሃይ ታርጌት ማድረግ ስህተት ነበር። እዚህ ጋር በትክክል ዴሊ ፊጂ ድረስ ሳይሆን እስከ ለንደን ሃይ ታርጌት እንደማድረግ ይመጣል። እዚህ ላይ እስከ ኦል ታይም ሃይ ሳይሆን ቢያንስ እስከዚህኛው ሃይ አካባቢ ነበር ታርጌት ማድረግ የነበረብኝ። ለምን የትም በቃ ከየትም ናስዳክ ነው ሊኩዊዲቲ ከወሰደው ነው የሚያደርገው አይታወቅም። እና ደግሞ ዳይሬክሽናችን ወደ ዊክሊ ፊጂ ሜቢ ቤሪሽ ምናምን ምን አይነት እቅድ ስለነበረ ኦል ታይም ሃይ ላይ ማድረግ ስህተት ነው። ለቀጣይ ተምሬያለሁ። ናስዳክ ላይ ኒየረስት ሊኩዊዲቲ ላይ ነው ማድረገው። ሶስተኛው ለታራና ይዤ መውጣት ይችል ነበር በብሬክ ነው ከዚህ ስቱዲዮ የወጣሁት። ከዛ ማክሰኞ ላይ ደረስን። ማክሰኞ ላይ ስንደርስ እዚህ ጋር ፊጂ ነበር ዴሊ ፊጂ ያ ማክሰኞ ላይ ወረደ። እንግዲህ ወደ ዊክሊ ፊጂ መሄድ ይመስል ዴሊ ፊጂዎች ውስጥ ድጋሚ ወረደ። በዛው አልቀጠለም እና ፎርዋርድ ፊጂዎችን እዚህ ጋር እየሰራ ነበር የመጣው። ሶ ሴል ለማለት ነው ወደ ዊክሊ ፊጂ ወደ ፎርዋርድ ፊጂ እንዴት ነበር ስለብቅ የነበረው ግን ወደ ፎርዋርድ ፊጂ ሳይሆን ዋን አወር ፊጂ ነክቶ ላው ፈጠረ ማለት ነው እና አሪፍ ትሬድ ነው ማለት ይቻላል። እዚህ ጋር ዊክሊ ፊጂ ፈጠረ ማለት
ለኢንትሪ ምን አድርገት አለ ነው እንደዚህ አይነት እኔ ከዋናወር ከ5 ሚኒት ቪዲዮ ውስጥ ሁሉም እዚህ 3 ካንድል 5 ሚኒት ቪዲዮ ዘግቶ በተጨራሽ እንዴት ማኒፑሌሽን ካንድል ኖሮ እንጃ ሴል ለማለት ምን አይመስልኝም። እና ቢያንስ እንግዲህ እነዚህ ሶስቱ እንትኖች እዚህ ጋር ነው ሲአይሲዲያቸው የሚያልቀው። ሲአይሲዲያቸው ካለ ባሪ ሪፕሌስመንት የለውም አዛ ነው ሰው ብቻ በጣም ክሊር ስላልሆነ ክሊር በጣም ግልጽ ካልሆነ እና ውሰድ የሚል አይነት ትሬድ ካልሆነ ናስዳክ ላይ አልወስድም ተውኩት። እዚህ ላይ ደረሰን። አሁን ሮብለት እንግዲህ እንትን ነበር ምንድነው ኮንፈረንስ ነበር። ኮንፈረንስ በፊት ፋይልስ ኮንሶሊዴሽን ነበረች ሙሉ እንደዚህ ነበር ተው ነው ፍሬንች ላይ እንግዲህ ራሱን ይፋ አደረገ ማለት ነው። እኔ ወደ ኦል ታይም ሃይ ነው ወደ ዊክሊ ፊውዚ አልሄድም ብሎ ናስዳክ ነገረን። ጋድ እኔ ወደ ሲፒ ወደ ኤስኤላችሁ እንደዚህ ነው ሄደው ማለት ነው። ከዛ ማለት ነው አሁን ስለት ላይ ደረሰንና እኔ እዚህ ጋር እንግዲህ እዚህ አካባቢ ነው ፕራይስ ያለው ኦልሬዲ ከዚህ ጋር ብሬክ አድርጎታል። እንዴት ብሬክ አድርጎታል ግን አልዘጋውም። የዘጋው እንግዲህ ሌሊት ነው ይሄን እንዲወስዶ ወደታች ይላል በሚል ግምት ይሁን በምን ግምት ይሁን እንግዲህ እዚህ ጋር እንደተለመደው ዋናው ፊውጂ ላይ ቤዝ አድርጌ ገባው ትሬድ ማለት ነው። እዚህ ጋር ገባው ወዲያው ነው ያወጣኝ። አራት ታርጌት አድርጌ ነበር የገባሁት አወጣኝ። ካወጣኝ በኋላ ኦልሬዲ ወደ ኦል ታይም ሃይ ሚር አይነት ስለሆነ ከዚህ ጋር እንግዲህ ቤሪሽናል ብሎ ማሰቡን ከበደኝ። ምን ባረግ ይሻላል ለሚለው እንግዲህ መልስ ስላላገኘ ቁጭ ብዬ ዝም ብዬ ነበር ያየሁት እና እዚህ ጋር ፎር ሄል አርብለት ሴታፕ ነው ያውና የተረስደለና ተረስደለ ወሮፍ እቺን ፎር ሂጂ ቻናት ያለችው ከዚህ ጋር እንግዲህ ባይ ካልኩ ነው እንጂ አንድ ጊዜ መስጠው ዜና አውጥቶኛልና እዚህ ጋር ማለት ያ እንትን ፎር ፊገር ሪስፔክት አድርጎ ኦልሬዲ ወደ ላይ መሄድ ጀምሯል። እዚህ ጋር ሶስቱንም ቻርት በተመሳሳይ ሰዓት እንዲህ ማየት ይችላል የቱ ጋር ፕራይስ እንዳለ ማለት ነው። ኦልሬዲ ፎርዋርድ ፊውዥን እዚህ ጋር አውጥቶ ነው መሄድ የጀመረው ማለት ነው። ከዚህ በኋላ እንግዲህ ባይ ለማለት ነው ሴል ለሚሆን ሴታፕ ያለ አይመስልም። እስከዚህ ይሄን ሊኩዊዲቲ ለማስወጣት ይመጣል ብዬም ስላልጠበቅኩ ትሬድ አልወሰድኩም። ግን እንግዲህ እስከዚህ ሊኩዊዲቲ ዋናው ፊውዥን መልስ መጥቷል። ያ ማለት እንግዲህ ለቀጣይ አሪፍ ትምህርት ነው። ባይም ሆነ ሴል የሆነ ቪዲዮዎች በኋላ ፕራይስ አሪፍ ሪያክት ስለሚያደርግ እንዲህ በቀላሉ ቶሎ ሳይሆን በቃ ፊል ካረገ በኋላ እዚህ ጋር ፊል ካረገ በኋላ እንዲህ መጥቶ እንዲህ ነው የሰበረው። እዚህ አካባቢ ላይ ሊሚት ኦርደሮችን ማስተካከል ነው ማስቀመጥ ተምሬያለሁ። ከዛ እንግዲህ ከሶስት በኋላ እንግዲህ ወደ ላይ ድጋሚ ኦል ታይም ሄደ። እዚህ ጋር ደግሞ እንዲህ ወደ ዴይሊ ቻርት ላይ ስታየው እንግዲህ እኛው ቀን ሲዘጋ እንዲህ ቡሊሽ መሆኑ አረጋግጦ ነው የዘጋው። ከዚህ በኋላ ለምን ብቻ ነው የምናየው ባይ ለማለት ብቻ ነው የምናየው አርብለት ቢሆንም እና እዚህ ጋር አርቢአርዲ ነበር 3 አርቢአርዲ ነበር። ሁለቱን አርቢአርዲ ነክቶ ሶስተኛው ደግሞ በስላይትሊ ከመንካት ትንሽ ነካች። ከዛ ዋናው ላይ ደግሞ ቻርቱ እንዴት ነበር ካልን ዋናው ላይ ደግሞ እንደዚህ ነበር ቻርቱ። እስካም ፊውዚ ነገር ነበር ትንሽ ነክታለች። እንግዲህ የፎርዋርድ ስለሆነ ነው እንጂ ዋናው ላይ ትንሽ ፊውዚ ነበረች እና እዚህ ጋር ትሬድ ወስጃለሁ እኔ እንትን ላይ ወስጃለሁ ምንድነው ቪአይፒ ጋር ወስጃለሁ እንትሪ አይ ቲንክ ፎቶን ካለ ራሳችሁ እዚህ ጋር ነው ወሰን ባክቴስት ታይም ላይ በጣም ነው የፈጠነብኝ። ለዛ ነው የተውኩት እንጂ ከቪአይፒ ጋር ወስጃለሁ እንትሪ ዳውን እንግዲህ በጣም የተጠቀምኩት ትንሽ ነው አቻለችኩት ነው እዚህ ጋር ነበር ያልኳት እና እዚህ ጋር ወደዚህኛው እንትን ሲል ማለት ነው ወደዚህኛው ፊውጂ ሳይመለስ ጋርሽ ካባ ጊዜ ነው ባይ አይ ቲንክ እዚህ ጋር ባይ እንደል ምክንያት የሆነ ነገር ነው መሰላል። እኔ ባይ ለማለት ያሰብኩት ኤን ሃይ ሲሰበር ነው። ኤን ሃይ ማለት እኛን ሃይ ሲሰበር ነው። እኛው ሃይ ከሰበረ የነው ብሎክ በላይ በበዲ ከዘጋ ነበር ባይ ለማለት ያሰብኩት። ሊሚት ኦርደር ማስቀመጥ ፈልጌ በራሱ እንትን አለኝ ባይ ሲልብኝ ትሬድ ኦርደር ሲሆንብኝ እንግዲህ ትሬኒንግ ላይ መቀየር አልችል ነገር ዝም ብዬ ተውኩት። ይፈጠር ማለት በዚህ ኒውዮርክ ሴሽኖች እዚህ ጋር የከፈቱ ያለበት ታይም ልክ አይደለም። የታይም ልዩነት ነው ያለው 7 ሰዓት ማለት እዚህ ጋር ነበር መሆን ያለበት። ከቻርቱ ነው ከእንትን ነው ቼክ እናደርጋለን ብቻ እና እቺኛዋ ሃይ ተሰብራ ነበር ነው ባይ ለማለት ፕላን ነበረኝ። እቺኛዋ ሃይ ተሰብራ ነበር እዚህ አካባቢ ነበር ያልኩት። ይሄን እዚህ ጋር በጣም ገራሚ ሴታፕ ነው የፈጠረው። ማርኬት ስትራክቸር ሺት ፈጥሮ ባይ ለማለት አሪፍ የሆነ ሴታፕ ፈጥሯል። ፈጠነብኝ እንጂ አሁን እንግዲህ አሪፍ ትሬድ ነው የሚሆነው። እስከዚህ አካባቢ ጠንቋይ ስላልሆነ ስለማናቅ እስከዚህ ነው ሃይ እንትን ሪስክ እንትን ቲፒ የምናደርገው 5 አር ቢያንስ እናገኛለን ማለት ነውና
የናስዳቅም ባክቴስት የሚመስለው የዛሬ ሳምንት ግን ይሄ ሳምንት ግን አሪፍ ነው። ከሌሎቹ ሳምንታት ወይ ካለፉት ጊዜያት በጣም አሪፍ ሴታፖችን የምር ከሞላ ጎደል ሲሰጠን ነበር። መመስገን ያለበት አይነት ሳምንት ነው በእኔ በኩል እያስባለሁ እና በጣም አሪፍ ከሞላ ጎደል አሪፍ የሆነ ዊክ ነው ያሳለፍነው በባክቴስት። እስቲ ደግሞ የቀጣዩ ሳምንት ምን ይመስላል? የኤፍኦኤምሲ ሳምንት እንደመሆኑ እንደውም ከኤፍኦኤምሲ በኋላ በተፈጠሩት ሴታፖች አሪፍ ተጠቅመናል እና የቀጣዩ ሳምንት ምን ይመስል ይሆን ፎርካስት ላይ እንገናኛለን። አሁንም አብራችሁን ቆዩ። ሶስቱንም ቻርቶች ፎርካስት እናደርጋለን አንድ በአንድ ማለት ነው። አብራችሁን ቆዩ። 6 ቻርት ላይ አድርጌ ፎርካስት የማድረግ ይሆናል እና የታይም ልዩነቱ ተመልሷል የሚመስለኝ ወደ ዩቲሲ 5 ሳይመለስ አይቀርም። ለዛ ነው እነዚህ ለእነ ሴሽን ላይም አይ ቲንክ ልዩነት አለ። ያው ለእነ ሴሽን እዚህ ጋር 2 ሰዓት ነበር መፍት የነበረበት 3 ሰዓት ከፍተው እስከ 6 ሰዓት ነው። እነዚህ ነገሮች አጀስት አድርገን እንመለሳለን። አብራችሁን ቆዩ። እሺ ከፎርካስታችን ተመልሰናል ቤተሰብ። እንግዲህ በዚህ ሳምንት ያሉ ኒውሶችን ለማየት ያህል በጣም ትንሽ ኒውስ ነው ያለው። ሙስና ሮብ ዕለት ምንም ኒውስ የለም። ሰኞ ዕለት ኒውስ አለመኖር ብቻ ሳይሆን ጂቢፒ እና ሲኤንዋይ ባንክ ሆሊዴዎችም አሉ። ማክሰኞና አርብ የዩኤስዲ ኒውሶች አሉ። አርብ እንግዲህ ምንድነው ያለው ናን ፋርም ኢምፕሎይመንት ቼንጅ ወይም ኤንኤፍፒ ነው እና ማክሰኞ እንግዲህ የሆነ እንቅስቃሴ ካለ እንጂ እስከ ኤንኤፍፒ ሮብና ሐሙስ ኮንስሌት የሚያደርጉ ይመስላል። ግን ባለፈው ደግሞ ወይም ካለፈው ሳምንት ባክቴስት እንደተማርነው ጭራሽ ሙሉ በሙሉ በቃ ዊክሊ ላይ በተለይ እንትን አርብ ዕለት ሙሉ በሙሉ እዚህ ጋር እንደምታስታውሱት ፕራይስ እንዳለ እንትን ነበር፣ ባንክ ሆሊዴይ ነበር ለዩሮ። ግን እንዴት እንቅስቃሴ እንደነበረው የግድ አርብ ዕለቱን ከእንዴት ታስታውሳላችሁ? ቴሌ መግባት ራሱ በጣም ከባድ የነበረው ካንድ ሶ ኒውስ አለን ደግሞ ተብሎ እንደድሮ መዘናጋት የለም። አሁን ላይ ኒውስ እንግዲህ ትራምፕ ስለሆነ ዝም ብሎ ነገር ከተናገረ ከተፈጠረ ምን ካናዎች የተለየ ነገር ሊያደርጉ ይችላሉ። ያም ሆነ ይህ ፕራይስ ምን አይነት ደረጃ ላይ ነው ያለው?
ዊክሊ ላይ ኤስኤምቲ አለ። እንግዲህ ከባድ የሆነ ኤስኤምቲ ነው ያለው። እዚህ ጋር ካያችሁት ዲኤክስዋይ ላይ እችኛዋን ያለፈውን ሳምንት ዊክ እችኛዋ 20 አውጥታ ለዚህኛው ተዘጋጅታ ቅርቦና ነው የዘጋችው። ዩሮ ላይ ግን ራሱ ላይ እዚህ ጋር ብታዩት ደግሞ ይሄኛው ካንድል ሃይ ይሄኛው ካንድል ሳያወጣው ነበር የዘጋው። ስለዚህ ከባድ ነው ማለት ነው። ኤስኤምቲ ነገር አይነት ነገር አለ እና ዴይሊ ላይ ስንመለስ እዚህ ጋር ፊውጂ አለ፣ እዚህ ጋር አርቢአርዲ ነው። ግን ይሄኛው ካንድል የመጣ ያለበት ፑልባክ ይሄኛውን አርቢአርዲ የሚኖር አይመስለኝም። እዚህ እኛው ደግሞ ፊቪጂ ደግሞ የመምራትም ማለት የመንካትም አንኮ የመጣስም ያለመጣስም ማለት እዚህ ጋር ግን ስትሮንግ የሆነ ቡሊሽነስ የሚሆነው ግን እዚህ ጋር ደግሞ ፊቪጂ ያለ ሰው ሊያስቆመው ይችላል። ብቻ እነዚህ ኪ ሌቭሎች የሚጣሱና ፎርወርድ ላይ በተቃራኒ ፎርወርድ ፊቪዎች ፎርም የሚሆኑ ከሆነ አሪፍ ዳይሬክሽን ወደ ታች ነው ማለት ነው፣ ወደ ላይ ነው ማለት ነው። ከላይ ሌላ መንዝሊ ኪ ሌቭሎች ስላሉ በዛ ልክ ትሬድ ማድረግ እንችላለን። እነዚህ ግን ማይጣሱ አይነት ከሆነ ደግሞ እስከዚህ ሃይ ይሄኛውን እስከዚህ ሃይ ወይ ይሄኛው ወስዶ ከዛ ደግሞ ቀስ ብሎ ሪትሬስ አድርጎና ቤስሜንት እንዲፈጠር ሚሽሊ ላይ እንዲፈጠር ማየት እንችላለን። ሶ ይሄን ይመስላል ማለት ነው። እና ሁለት ዳይሬክሽን አለ። ፎርወርድ ላይ እንግዲህ የሚፈጠሩ ነገሮች ለውጥ ያመጣሉ ማለት ነው። ፎርወርድ አሁን ላይ ባለበት ሁኔታ ፎርወርድ ፌር ቫልዩ ጋፕ አርቢአርዲ ነገር እዚህ ጋር ተፈጥሮ ነው የምናገኘው እና ወደ ዴይሊ አርቢአርዲው ከዚህ በኋላ እንግዲህ ከተከፈተ በኋላ ምንድነው የሚያደርገው? ይመለሳል፣ ይጥሰዋል። እዚህ ጋር ትላልቅ ፎርወርድ ፌር ቫልዩ ጋፖች ወደ ላይ ነው ወደ ታች የሚፈጠሩት የሚለው ሙሉ እንግዲህ ማርኬት ላይ ለውጥ የሚያመጣ ያናል። እኛ ጋር ነው ፎርወርድ ፌር ቫልዩ ጋፕ ማለት ነው። ከዚህ ፎርወርድ ፌር ቫልዩ ጋፕ ወደ ዴይሊ ፌር ቫልዩ ጋፕ ፕራይስ ከሄደ በኋላ የሚያደርገው ነገር የሚወስነውን ነገር ቁጥራን ተረጋግተን የምናይ ይሆናል። እንደዚህ አይነት ነገር ነው ያለው። ሲቀጥል እዚህ ጋር እንግዲህ አዲስ መንዝ እንደሆነ መርሳት የለብንም። ኒው መንዝ ነው። ሰው ኒው መንዝ ያለፈው መንዝ ሃይ የሚባሉ ነገሮችም አሉ። ከነሱ ወደ አንዱ ፕራይስ ለመሄድ ወይ ላለመሄድ ሊወስን ይችላል። እሱንም እናየናል። ናስዳክ ላይ እብደቱ እንደቀጠለ ነው። ከባድ ነው እንግዲህ ዊክሊ ላይ ፊጂ አዲስ ፊጂ ተፈጥሯል። ግን በዚህ ልክ ዘግቶ ወደ ታች ይመለሳል ወይ ጥያቄ ነው። ዴይሊ ላይ ስናየው አሁንም ዴይሊ ፊጂ አለ። ሰው በዚህ ልክ ቢዘጋም ወደ ዴይሊ ፊጂ ነው ወደ ብሎኩ ቢያንስ ፕራይስ ይመጣል። ከመጣ በኋላ ግን ልክ እንደ ዊክሊው እንደ ዩሮ እና ዲኤክስዋይ ፎርወርድ ፌር ቫልዩ ጋፖች ወደ ላይ የሚፈጠሩ ሆነ ቡሊሽ ሆነ ወደ እብደቱ ይቀጥላል። ኦል ታይም ሃይ ግን ወደ ታች ቤሪሽ የሚፈጠሩና እነዚህ ነገሮች የሚጣሱበት ሙድ የሚኖር ከሆነ ቤሪሽነስን እስከ ዊክሊ ፊጂ ድረስ እናያለን። እስከዚህ ዊክሊ ፊጂ ይመጣሉ ያላስብም፣ ግን እስከዚህ ይመጣሉ ያስባለሁ። ፕራይስ ኮንሶሊዴት ባካችሁ የሚያደርግ ከሆነ ትሬድ አታርጉ። ኤንኤፍፒ ስላለ እስከ ኤንኤፍፒ እስከ አርብ ዝም ብሎ ኮንሶሊዴት ሊያደርግ ይችላል ወይ ወሩ ትሬድ ማይደረግበት በቃ ለትሬዲንግ መጥፎ ነው ሳምንት ሊሆንም ስለሚችል ጠንቀቅ ማለቱ የተገባ ነው። እንግዲህ የቀጣዩ ሳምንት ፎርካስት ያለፈው ሳምንት ባክ ቴስት ሁሉም ነገር ቤተሰብ ይሄ ይመስላል። ቪዲዮችን ለመስራት ጊዜ ስለሚፈጅ አፕሎድ የሚደረግበት የሚቀዳበት ሰው ነፃ ፍሪ ኮርስም ፍሪ ትምህርትም እንደሆኑ ላይክ እና ኮሜንት አድርጉ። በጣም ብዙ ሰው ቪዲዮችን ያያል። ብዙ ቪዲዮ ያለው ኮሜንት እና ላይክ ግን የለም። ቪዲዮችን ቫይራል ግን ብታወጡ ከቻናሉ ከ433 ቻናል ወይ ከአፍ ትሬኒንግ ብቻ ሳይሆን ከሌላ ቦታ የሚያዩ ሰዎችም ቪዲዮችን ማየት ስለሚችሉ እንግዲህ እንደዚህ ቪዲዮ ነው መስራት ከቻልኩ እናንተ ደግሞ ላይክ ማድረግ ወይ ሰብስክራይብ ማድረግ ወይ ኮሜንት ማድረግ እንደማይከብዳችሁ እርግጠኛ ነኝ። ባካችሁ እነዚህ ነገሮች አድርጉ። አደራላችኋለሁ። መልካም የትሬኒንግ ሳምንት ይሁንላችሁ። ቻው ያገናኛል።